Epstein was more than just a serial pedophile and a pervert. I think there's a lot more than just that letter, but that letter is also sort of representative of something that's embarrassing but not. ጄፍሪ ኤፕስታይን መዝገብ 3 ሚሊዮን ሚስጥራዊ ሰነዶችና የታላላቅ ባለስልጣናት ውርደት። በውርደት ስሙ የጠፋው የፋይናንስ ባለሙያ ጄፍሪ ኤፕስታይን ሞቷል። ግን ራሱን አጠፋ ወይስ ተገደለ? That means that the department produced approximately 3.5 million pages in compliance with the act. He was stunningly rich. He had a $20 million house, his own. Did you care about any of the underage minor females at the time when you were engaging in sexual conduct? ዚጋ ከጄፍሪ ኤፕስታይን በላይ የሆነ እጅግ ግዙፍ ሚስጥር ተደብቋል። እሱ ልክ እንደ ታዋቂው ልቦለድ ገጸ ባህሪ ጋትስቢ እጅግ ሚስጥራዊና በገንዘብ የደለበ ሰው ነበር። የ$20 ሚሊዮን መኖሪያ ቤት እንዲሁም በካሪቢያን ባህር ላይ የግል ደሴት ነበረው። ይቺ ደሴት ግን አስቀያሚ ቅጽል ስም ነበራት፣ የህፃናት ደፋሪዎች ደሴት ወይም በእንግሊዝኛው the pedophile island። እንደ አውሮፓውያን አቆጣጠር በ2005 የፓልም ቢች ፖሊስ ወጣት ሴቶች ወደ መኖሪያ ቤቱ ሲገቡና ሲወጡ ጥቆማዎች ይደርሱት ነበር። He just used that as a lure and then abused them and discarded them. Some of the photos and videos show survivors of Jeffrey Epstein. ልክ እንደ ባቡር የማያቋርጥ የሴቶች መመላለስ ነበር። ይህ ጉዳይ እድሜ ልክ ሊያሳስረው የሚችል ነገር ነበር። ነገር ግን በወቅቱ ከህግ ባለሙያዎች ጋር በመምከር አጠራጣሪ ስምምነት አደረገ። ይህ ሰው ምን ያክል ኃይለኛ እንደነበርና ማንኛውም ችግር በገንዘብና በስልጣን መፍታት እንደሚችል ማሳያ ነበር። Former Prime Minister Kevin Rudd has been dragged into a donation scandal involving late pedophile Jeffrey Epstein. A Norwegian newspaper has revealed Epstein gave $650,000 to the International Peace Institute between 2011 and 2019. ተጎጆቹ ግን ዝም ያሉት አልነበረም። እሱ ቢሞትም ብቻውን አልነበረም። ተባባሪዎቹ ገና አልተጠየቁም። አሁንም ማጋለጥ አለብን ሲሉ ይደመጣሉ። 3 ሚሊዮን ገጾች፣ 18000 ምስሎችና 2000 ቪዲዮዎች ከህፃናት ጥቃት ፈጻሚው ጄፍሪ ኤፕስታይን ጋር በተያያዘ በቅርቡ የተለቀቁት ፋይሎች በመጠናቸውም ሆነ በይዘታቸው ዓለምን አስደንግጠዋል። አሁን ላይ በትንሹ በ10 ሀገራት ምርመራዎች እየተካሄዱ ነው። በእነዚህ ሰነዶች ውስጥ የተገኙት ቁልፍ መረጃዎችና የፈጠሩትን ፖለቲካዊ መንቀጥቀጥ በዝርዝር እንመለከታለን። አርብ ምሽት ላይ በወጡት አዳዲስ ሰነዶች ፕሪንስ አንድሪው ኤፕስታይን እንደ አውሮፓውያን አቆጣጠር በ2008 ከተፈረደበት በኋላ የቅርብ ግንኙነት እንደነበራቸው ተረጋግጧል። Confidential information with Jeffrey Epstein when, as Prince Andrew, he was a UK trade envoy. በማግስቱ ጠዋት ቀደም ሲል ልዑል አንድሪው ማንነቷ ካልተገለጸች ሴት ጋር አግባብ ያልሆነ ሁኔታ ውስጥ የሚያሳይ ፎቶግራፍ ወጣ። ልዑሉ እስካሁን በጉዳዩ ላይ አስተያየት ባይሰጡም ድርጊቱን ግን በተደጋጋሚ ሲያስተባብሉ ቆይተዋል። ጉዳዩ ግን በዚህ አላበቃም። እንግሊዛዊ ፖለቲከኛ ፒተር ማንዴልሰን ስማቸው በጉዳዩ ተነስተዋል። ሰነዶቹ እንደሚያሳዩት ከሆነ ኤፕስታይን ከ2003 እስከ 2004 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥ ከማንዴልሰን ጋር ግንኙነት እንዳላቸው የባንክ ሂሳቦች $15,000 ገቢ አድርጓል። Documents revealed Epstein paid $75,000 into accounts linked to the former UK ambassador to the US between 2000. That Peter Mandelson, Lord Mandelson, shared a huge piece of information with his close friend Jeffrey Epstein. ፖሊስም በአሁኑ ሰዓት በሁለት ንብረቶቻቸው ላይ ፍተሻ ጀምሯል። በተጨማሪም የኤፕስታይን የሸረሪ ድር እስከ ቢል ጌትስ ድረስ ይዘልቃል። ቢል ጌትስ ከኤፕስታይን ጋር ያሳለፈውን ጊዜ እንደሚጸጸት ቢናገርም አዲሶቹ ሰነዶች ግን ኤፕስታይን ቢል ጌትስን በተመለከተ አስነዋሪ ክሶችን ሲዘነዝር እንደነበር ያሳያሉ። dinners with him. On Wednesday, the billionaire said he regretted every minute he spent with Jeffrey Epstein. የዚህ ሁሉ ቅሌት ማዕከል ላይ ያሉት ግን ሰለባዎች ናቸው። ለዓመታት ለፍትህ ሲታገሉ የነበሩት እነዚህ ሴቶች አሁን ላይ የተደበላለቀ ስሜት ውስጥ ናቸው። ሰነዶቹ መውጣታቸው ቢያስደስታቸውም አንዳንዶቹ ማንነታቸው ያለ ፈቃዳቸው በመገለጹ ተቆጥተዋል። የፍትህ መምሪያው ወይም ዲኦጂ በስህተት ማንነታቸው እንዳይገለጽ የጠየቁ ሰለባዎችን ስም ለህዝብ ይፋ አድርጓል። ይህ በጠበቆች አገላለጽ ሊጠገን የማይችል ጉዳት አድርሶባቸዋል።
A lot of times, what girls will choose to think is, this is my fault. I have this perspective that you need to give people the opportunity to do what they say they're going to do, to fulfill their word, put their money where their mouth is. ለምሳሌ ያክል የብራዚል ተወላጅ የሆነችው ማሪና ላሴራ እንዲህ ትላለች። ፋይሎችን ሳሳያቸው ድንጋጤን የተሰማኝ እኔ ራሱ የማላቃቸው ነገሮች እዛ ውስጥ አሉ። ይህ ነገር እረፍት ነስቶኛል፣ ልቤ ተሰብሯል። Well, it's definitely re-traumatizing when I have to go through my files and find out things that I did not know. ሌላዋ ሰለባ ደግሞ አሽሊ ብሩፕት ደግሞ የደረሰባቸው ጫና እንዲህ ትገልጻለች። ይህንን ውጊያ እኛ አልመረጥነውም። እኛ የምንፈልገው እናቶች መሆንና ስራችንን መስራት ብቻ ነበር። ነገር ግን በሰላም መኖር አልተፈቀደልንም። ስለዚህ አሁን ለዓለም እየጮህን ነው። Then Sarah Kellen led me upstairs to Jeffrey's. በጣም ልብ የሚነካው ታሪክ ደግሞ የኤፒስታይንና የልዑል አንድሪው ዋና ክላሽ የነበረችው የቨርጂኒያ ጁፍሬ ጉዳይ ነው። And then he turns over and the entire thing changed. ቨርጂኒያ በሚያዝያ 2025 ራሷን ማጥፋቷ ይታወሳል። የሷ ወንድም ሚስት አማንዳ ሮበርትስ እንዲህ ብላለች። ይህ ወቅት መራራና ጣፋጭ ነው። ቨርጂኒያ እውነት ሲወጣ ለማሳየት በመታደሏ ደስ ይላል። ነገር ግን እዚህ አብራም ባለመኖሯ በጣም አዝነናል። ዓለም አሁን እውነት ማየት ጀምሯል። Ghislaine grabbed one foot, I grabbed the other. And she says you always want to keep one hand on the body when you're massaging somebody. And then he turns over and the entire thing changed. አሁን ላይ ብቸኛው ምርመራ እያደረገ ያለው አካል የአሜሪካ ኮንግረስ ነው። ነገር ግን እነሱ ሰዎችን የመክሰስ ስልጣን የላቸውም። ለ20 ዓመታት የተፈረደባት የኤፕስታይን ተባባሪ ጊሌን ማክስዌል ምስክርነት ትሰጣለች ተብሎ ይጠበቃል። ለተጎጆቹ ሰነዶች መልቀቅ ብቻ አይደለም፣ ተጠያቂነትን ይፈልጋሉ። ሌሎች ተባባሪዎች እንዲታሰሩና እንዲቀጡ ይፈልጋሉ። Jeffrey Epstein visited the White House 17 times. He flew at least 26 times on Epstein's private plane. There's a ነገር ግን ከሁሉ በላይ ትኩረትን የሰጠው የቀድሞ ፕሬዝዳንት ቢል ክሊንተን እና ባለቤታቸው ሂላሪ ክሊንተን በወሩ መጨረሻ ኮንግረስ ፊት ቀርበው እንዲመሰክሩ መታዘዛቸው ነው። They spent a lot of time together while Bill Clinton was president and post presidency. ክሊንተኖቹ ለወራት ያህል ለመመስከር ፈቃደኛ አልነበሩም። ነገር ግን ኮንግረሱን በመናቅ ወንጀል ሊከሰሱና ሊታሰሩ እንደሚችሉ ማስጠንቀቂያ ሲሰጣቸው ለመቅረብ ተስማምተዋል። ይህ ምስክርነት በይፋ ለሕዝብ ክፍት ሆኖ ከተካሄደ የጉዳዩን አቅጣጫ ሙሉ በሙሉ ሊቀይረው ይችላል። ይህ በዚህ እንዳለ ደግሞ አሁንም ያልወጡና ለሕዝብ ይፋ ያልተደረጉ አሰቃቂ መረጃዎች አሉ። የሕግ ባለሙያዎች እንደሚሉ ከሆነ በእነዚህ ያልወጡ ፋይሎች ውስጥ የህፃናት ወሲባዊ ምስሎች አልፎም ተርፎም የሰዎች የሞት ምስሎች ይገኙበታል። እነዚህ መረጃዎች ይፋ ይወጡ ይሆን የሚለው ጥያቄም አሁን አነጋጋሪ ነው። Epstein gets his attorneys to start investigating the accusers, looking into their social media, looking to see if they have any juvenile records. And in the charge, nothing about minors. There's a number of co-conspirators, but we still don't know who those people are. ማዕበሉን አሜሪካ ብቻ ሳይሆን እንግሊዝንም እያናወጠ ይገኛል። ባለፈው ሳምንት በብሪታንያ ፖለቲካ ውስጥ የመሬት መንቀጥቀጥ ተፈጥሯል። ቁልፍ ፖለቲከኛ የነበሩት ሎርድ ማንድልሰን ከኤፕስታይን ጋር የነበራቸውን ግንኙነት አደገኛ ደረጃ ላይ መድረሱ ተጋልጧል። ሰነዶቹ እንደሚያሳዩት ከሆነ ማንዴልሰን የሥራና የንግድ ጸሐፊ በነበሩበት ወቅት እጅግ ሚስጥራዊ የሆኑ የመንግስት መረጃዎችን ለኤፕስታይን አሳልፈው ይሰጡ ነበር። ከነዚህም ውስጥ የመንግስት ንብረት ሽያጭና የፋይናንስ ቀውሱን ተከትሎ ስለሚደረጉ የባንክ ድጎማዎች ወይም ዩሮዞን ቤይላውት የሚመለከቱ መረጃዎች ይገኙበታል። ይህ ድርጊት አሁን ላይ ጠቅላይ ሚኒስትሩን ኪየር ስታመርን ትልቅ አደጋ ውስጥ ከቷቸዋል። ማንዴልሰን በብሪታንያ አምባሳደርነት የመረጡት እሳቸው በመሆናቸው ይህ ቅሌት የስልጣን ወንበራቸውን ሊያሳጣቸው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የንጉሳዊ ቤተሰብ ጉዳይም እየከፋ መጥቷል። ልዑል አንድሪው አንዲት ሴት ላይ ጎንበስ ብለው የሚያሳይ አዲስና አጸያፊ ፎቶ ወጥቷል። የቀድሞ ሚስቱ ሳራ ፈርጋሰን ለኤፕስታይን ትልክ የነበረው ኢሜይል በኤፕስታይን ፊት ምን ያክል ዝቅ ይሉ እንደነበር ያሳያል። He cut her off and she was begging for the interaction to retain. So, you know, ከሁሉም በላይ ግን ልዑል አንድሪው የተጭበረበረ ነው ሲል የካደው ያ ታዋቂ ፎቶ እውነት መሆኑን ጊሌን ማክስዌል በኢሜይል አረጋግጣለች።
የኤፕስታይን መረብ እዚህ ጋር አይቆምም። የኖርዌይ ልዑልን ጨምሮ እንደ ኤሎን መስክ፣ ቢል ጌትስ እና የጉግል መስራች ሰርጌይ ብሪን ያሉ የዓለማችን ቁንጮ ባለሀብቶች ስም ሰነዶች ውስጥ ተጠቅሷል። የባንክ ኦፍ ኢንግላንድ ገዢ አንድሪው ቢሌን ይህን ሲሰሙ በድንጋጤ እንዴት አይነት ማህበረሰብ ውስጥ ነው የምንኖረው ሲሉ እንባቸውን መቆጣጠር አልቻሉም። አንድ ነገር ግልጽ ነው፣ ታሪኩ ገና አልተጠናቀቀም። በቀጣይ ቀናት ከእንግሊዝ መንግስት ብቻ እስከ 100,000 የሚደርሱ ተጨማሪ የኤሌክትሮኒክስ መልእክቶች ይፋ ይደረጋሉ ተብሎ ይጠበቃል። ይህ ለብዙ ባለስልጣናትና ባለሀብቶች የእንቅልፍ መታወክ ምክንያት መሆኑ አይቀርም። የኤፕስታይን ሰነዶችን ዓለም ማነጋገራቸው ይቀጥላል።